ሰላም ሰላም ውድ የሀበሻ ምክር ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት እንዴት ከሀበሻ ምክር ላይ አንላክቱልን የስድስት ወር የሶስት ወር እና የአንድ ዓመት በቀላሉ እንዴት እንደምንገዛ ነው በኢትዮጵያ ብር። እሱን ነው አሁን ማሳያችሁ። መጀመሪያ ይቺ ሎግ የምትለዋ ላይ እንገባለን። ከዛ ዩዘራችንን በትክክል እናስገባለን። ዩዘር ካስገባን በኋላ ፓስወርዳችንን እናስገባለን። ፓስወርድ ስናስገባ አብዛኛው ከስተመር ሴቭ ያደርጋል፣ ያው ፈጥኖ ለመግባት በማሰብ ማለት ነው። እና ሴቭ ማድረጋችን ሁሌ የሚጎዳው እኛ ነን። እዛ ላይ ያለው አካውንታችን፣ እዛ ላይ የሚቀመጠው ተቀማጭ ብራችን በሀከሮች ቶሎ እንዲጠቃ ያደርጋል ማለት ነው። ስለዚህ ሴቭ ባናደርገው በጣም ተመራጭ ነው። እና አውተንቲኬተር መጠቀም ደግሞ በጣም ተመራጭ ነው። እኔ አሁን አውተንቲኬተር አጥፍቼዋለሁ። ለምን አንዳንድ ሰዎች ምን ይሉኛል፣ ኦቲፒ አልገባልንም ይላሉ። ኦቲፒ እየደረሰን አይደለም። አውተንቲኬተር ማይጠቀም ሰው ኦቲፒ አልደረሰኝም ይላል። ኦቲፒ አብዛኛው ጊዜ ኖርማል ኢሜይላችን ላይ ይገባልናል። ማይገባልን ሰዎች ደግሞ ምን ላይ እናገኘዋለን? ስልካችን የምንጠቀም ከሆነ ኢሜይሉ ስልካችን በጎን በኩል ያለው ሶስት ሰርቪስ ነካ ስናደርግ እዛ ላይ ስፓም ይላል። እዛ ስፓም የሚለው ላይ ይገባልናል ማለት ነው። ልክ እሱ ከገባልን በኋላ ኦቲፒያችንን እዚህ ጋር እናስገባለን። ከዛ ኦቲፒያችን እንዲህ ካስገባን በኋላ የምንሄደው ይሄ አውቶዋድ ሲስተማችን እዚህ ጋር የሚያሳየው ያው እዛ አውቶዋድ ብር ስናስገባ እዚህ ጋር ዩቲዩብ አለ፣ እንዴት እንደምናስገባ እዚህ ጋር በግልጽ ተቀምጧል። እዛ ላይ ባለው በተጻፈ አካውንት ነው ሁሌ የምናስገባው። እዛ ላይ ከተቀመጠው አካውንት ውጭ የሚገባ ከሆነ ያ ብር ገቢ ላይ ይደረግላችሁ ይችላል ማለት በተለያየ ምክንያት ነው እዛ ላይ ያለው አካውንት የሚቀያየረው። እና ሁሌም መጠቀም ስንፈልግ እዛ ላይ በተዘረዘረው አካውንት አውቶዋዱ ላይ ቪዲዮን እያየን በዛ መሰረት ቴሌብር፣ አቢሲኒያ እና ንግድ ባንክ በጣም በፍጥነት ይሰራል። ኦልሞስት 2 ሰከንድ ማለት ነው ለማስገባት የሚፈጅብን። ክሊክ ስናደርገው እችን ክሎዝ እናደርግና እዚህ ጋር አይሚና ሰርቨር ሰርቪስ እንዲሁም ሬንት ሰርቪሶች አሉ። እዚህ ጋር እኛ አሁን የፈለግነው ለመግዛት ስለሆነ የሶስት ወር እኔ አሁን ትእዛዝ ያለብኝ የስድስት ወር እና የአንድ ዓመት ነው። እዚህ ጋር አንድ ምን ሲስተም አስቀምጠናል። አጋጣሚ ያጣችሁት ነገር ካለኝ ማኑዋል ስትጠይቁ ቁጥር ስንነግራችሁ እዚህ ጋር ነው የምትጽፉት። ለምሳሌ አሁን እኔ ያላችሁን 01 ብዬ ያስቀመጥኩት 01 ስንጽፍ እዚህ ጋር ዝርዝር ይሰጣል። ቁጥሩን ካጣችሁት እዚህ ጋር ሰርቪሱን ለማለት ፈልጌ ነው። እዚህ ጋር ሰርቪሱን ካጣችሁት እንዲህ እያደረጋችሁ እኛን ትጠይቁናላችሁ። ከፊት ከፊቱ ቁጥር ተቀምጦበታል። ያን ቁጥር ስነግራችሁ እዚህ ጋር ስልካችሁ ላይ የምትጠቀሙ ከሆነ ደግሞ እዚህ ጋር ሰርች በማድረግ ታገኙታላችሁ። ፒሲ ላይ ግን እዚህ ጋር በቀላሉ አሁን 01 ስጽፍ አንላክቱልን አግኝቻለሁ። አንድ ያለብኝ የአንድ ዓመት ነው። እዚህ ጋር የአንድ ዓመት የደንበኛዬን ዩዘር እና ኢሜይል አስገባለሁ። መጀመሪያ ግን ይሄ ሁሌም አንላክቱል ከማዛችን በፊት አንላክቱል ዶትኔት ላይ ሬጂስተር ማድረጋችን እንዳይረሳ። ሬጂስተር ካደረግን በኋላ ሰው ዌብሳይታቸው ላይ ድጋሚ ሎጊን እናደርጋለን። ሎጊን ካደረግን በኋላ ነው እዚህ መተን ሁለተኛ ሬጂስተር ያደረግነውን አካውንት የምናዘው። በመቀጠል እዚህ ጋር ማስተርፒን፣ ይህ ማስተርፒን እኛ የምንጠቀመው ለደንበኞቻችን ደህንነት ነው። ኦቲፒ ማይጠቀም ሰው አለ፣ አውተንቲኬተር ማይጠቀም ሰው አለ። ከዛ አልፎ በሀከር እንዳይጠቀም ማስተርፒን አስቀምጠናል። ይህን ማስተርፒን ዲፖዚት ላለው ሰው ብቻ ነው የምንሰጠው። ዲፖዚት የሌለው ሰው ማስተርፒን አይሰጠውም። ከዛ እዚህ ማስተርፒን ደግሞ ሁሌ እኛ በኢሜይል ከላክንላችሁ በኋላ ፕሮፋይላችሁ ላይ ገብታችሁ ማስተርፒን በቀላሉ መቀየር ይቻላል። እዛ ላይ ማስተርፒን የሚል ጽሑፍ አለው። እሱም ግዴታ መቀየር አለብን። ለምን የምናስታውሰውን ተደጋጋሚ እኛንም ከማስቸገር እናንተም አትነው ብለው ከመቸገር ራሳችሁ እንድታስታውሱ እሱም ሴቭ አይደረግም። ሴቭ ማታደርጉትን ማስተርፒን ማስገባት ማለት ነው። አሁን ይሄ ማስተርፒን ያስገብቻለሁ። እዚህ ጋር ፕሌስ ኦርደር እለዋለሁ። ኦርደር አደረኩኝ ማለት ነው። ሶስተኛ ወገን አያስፈልግም። አለቀልኝ አላለቀልኝ አያስፈልግም።
ያለምንም ድካም እንደዚህ አድርገን አንላክቱልን በቀላሉ ማዘዝ እንችላለን። አሁን ደግሞ ተጨማሪ የ6 ወር አለብኝ የደንበኛ እሱንም እዚህ ጋር የደንበኛዬን ዩዘር እዚህ ጋር አስገባለሁ። የደንበኛዬን ኢሜል እዚህ ጋር አስገባለሁ። ከዛ ድጋሚ ማስተር ፒኔን አስገባለሁ። እንደዚህ አድርገን የራሳችን ኤክስፓየር ሲያደርግ ሪኒው የምናደርግበት እንዲሁም አቅራቢያችን ሰርቨር አጠቃቀም ለማያውቅ ሰውም ለሌላም ሰው አትርፈን መሸጥ ስንፈልግ እንደዚህ አድርገን በቀላሉ መግዛትም ሪኒው ማድረግ እንችላለን። አዳዲስም ሆነ የቆየ ማለት ነው። እዚህ ጋር ያው የ6 ወር ሶሪ የ1 ዓመት የ3 ወር እና የ6 ወር እዚህ ጋር ተቀምጧል። ዋጋችንም በጣም ፌር የሆነ ዋጋ ነው። ያው እዚህ ጋር እንደዚህ አድርገን ኦርደር ማለቁና ለማለቁን የምንከታተለው እዚህ ጋር ይሄ ፕሌስ ኦርደር የምናደርግበት ነው። እዚህ ጋር ደግሞ ኦርደር ሂስትሪ ቼክ የምናደርግበት ነው። እዚህ ጋር ሰርቨር ሰርቪስ የሚለው ላይ እዚህ ጋር ያዘዝነው ሰርቨር ሰርቪስ ላይ ስለሆነ የምንከታተለውም ሰርቨር ሰርቪስ ላይ ነው። እዚህ ጋር እንገባለን። ፕሮሰስ እያደረገ ያለ እዚህ ጋር አለ። ልክ ሲያልቅ ደግሞ እዚህ ጋር እየቆየ ትንሽ ቼክ እናደርጋለን። እንደዛ በማድረግ በቀላሉ መከታተል እንችላለን። ሁለተኛ አማራጭ ደግሞ ምን አለ? ያው ኢሜይላችን ላይ ይገባልናል ሰክሰስ ሲል። ሶስተኛ ደግሞ ምንድነው ቴሌግራም ቡት መጠቀም። ያው የራሴን ቴሌግራም ቡት አክቲቭ ስላደረኩኝ ለሌላ ደንበኛ ግን ቴሌግራም ቡት መጠቀም በጣም ተመራጭ ነው። ቴሌግራም ቦታችን የምናገኘው እዚህ ጋር ቴሌግራም ምትላለች አንድ እዚህ ይሄ የማይመጣልን ከሆነ ደግሞ እዚህ ክላይንት ምትለው ላይ ከታች ቴሌግራም ምትላለች። ይሄ ኦልሬዲ እንትን ስለሆነ አክቲቭ ስለሆነ እዚህ ጋር ይደበቃል። እዚህ ጋር የሚመጣልን አለ ቴሌግራም ሚል እሱን ቴሌግራም ቦት ይሄም ስናደርገው በቀላሉ የሚደርሰንን ሜሴጆች እዛ ላይ የምናገኝ እንችላለን ማለት ነው። ኖቲፊኬሽን ወዲያውኑ ቴሌግራማችን ላይ ይልክልናል። እሱን በማየት ማለቁን እናውቃለን። ይሄ ደግሞ አውቶሜቲኬተር ነው። አውቶሜቲኬተር መጠቀም ያው አሁን ላይ ከ100% ግዴታ ነው። አውቶሜቲኬተር ሳምሰንግ ተጠቃሚ እችን ክሊክ ስናደርግ ወደ ፕሌይ ስቶር ይወስደናል። አፕል ተጠቃሚ እችን ክሊክ ስናደርግ ወደ አፕ ስቶር ይወስደናል። እዛ ላይ ዳውንሎድ በማድረግ እችኛዋን እስካን እናደርጋታለን። እሷን እስካን አድርገን ከጨረስን በኋላ እዛ ላይ የሚሰጠን ኦቲፒ ቁጥር እዚህ ጋር በመጻፍ አክቲቬት ስናደርገው ያደርግልናል። በሚቀጥለው ሎጊን ስናደርግ እዛ ላይ በሚሰጠን ኦቲፒ ነው የምንገባው ማለት ነው። አውቶሜቲኬተሩን ቼክ እያደረግን በእያንዳንዱ ደቂቃ ነው የሚቀይረው። በዛ መሰረት ሎጊን ማድረግ እንችላለን። ስለነበረን ቆይታ በጣም እናመሰግናለን። እኛን ሳፖርት ለማግኘት ከፈለጋችሁ እዚህ ጋር ዋትሳፓችን አለ፣ እዚህ ጋር ቴሌግራማችን አለ። በዚህ አብዛኛው እኛ ሪከመንድ የምናደርጋችሁ ዋትሳፕ ላይ ስታወሩ ቶሎ መልስ ለመስጠት። ምክንያቱም ቴሌግራም አንጠቀም ብዙ ጊዜ ቴሌግራም ሜሴጅ አንመልስም። ለምን? ቴሌግራም ላይ እዳ ያለበት ሰውም እዳውን ድሌት እያደረገ እየተቸገረን ስለሆነ አንዳንድ ሜሴጆችም ስለሚጠፋ እዛ ላይ አንጠቀምም። ለራሳችን ደህንነትም ለእናንተም ደህንነት ዋትሳፕ ነው የምንጠቀመው። እኛም ድሌት ማድረግ አንችልም፣ እናንተም ድሌት ማድረግ ማትችሉት ስለሆነ ማለት ነው። ያው ዋትሳፕ ድሌት ሲሆን ይታወቃል። ለዛ ነው ዋትሳፕ ብዙ ጊዜ የምንጠቀመው። እኛን ለማግኘት እዚህ ጋር ዋትሳፕ አለ። ቴሌግራም ቻናላችን ደግሞ እዚህ ጋር አለ። ፌስቡካችን፣ ቲክታክ እና ዩቲዩባችን እዚህ ጋር አለ። ዋትሳፕ ቻናላችን እዚህ ጋር አለ። በሴቲንግ ስለሸፈነብኝ ነው። እዚህ ጋር ዋትሳፕ ቻናል አለን። በዛ መሰረት በቀላሉ እኛም ማግኘት ትችላላችሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ መልካም ስራ።